بسم الله الرحمن الرحيم. عندنا رئيسي نبينا عليه الصلاة والسلام اندتنا አወዳደዳቸው ሙርሰሎች ከሰው ልጆች ሁሉ ጥግ እርከን ላይ ያሉ ናቸው። مع ذلك ደግሞ ከሙርሰሎች ውስጥ አምስቱ ደግሞ የምርጥ ምርጦች ናቸው። ያዝልኝ ከሌሎች ሙርሰሎችና ከሌሎች ታላላቆች ከሁለቱ ኸሊሎች ማን መረጠ? ሙሐመድን አለይሂ ሰላቱ ወሰለም አላህ መረጣቸው። فهو أفضل خلق الله على الإطلاق ያለምንም ገደብ ነብዩ አለይሂ ሰላቱ ወሰለም የሁሉም የበላይ ናቸው። ግልጽ የሆነ ጥመትና ግልጽ የሆነ መሐይምነት ምድርን እንዳለ ሸፍኗል። እንድንወዳቸው እንድናፈቅራቸው እንድንከተላቸው ከባንዲራቸው ስር እንድንሆን አላህ Subhanahu Wa Ta'ala አዟል። ማዕረግን የሚሰጥ ደረጃን የሚሰጥ ሪዝቅን የሚሰጥ ሲሳይን የሚሰጥ ጤንነትን የሚሰጠው እንድትገኝ ያደረገ ማን ነው? አላህ Subhanahu Wa Ta'ala ሂዳያ ነብዩ አለይሂ ሰላቱ ወሰለም ያመላክታሉ፣ ያስተምራሉ፣ ያሳያሉ፣ ተውሂድን ያስተዋውቃሉ። ነብዩ አለይሂ ሰላቱ ወሰለም ወደ ተውሂድ ብርሃን እንድትወጣ ያስተምራሉ። ልብህን የመቀየር ግን አቅም የላቸውም ነብዩ አለይሂ ሰላቱ ወሰለም። ቢስሚላሂ الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تسألون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار إن شاء الله. عباد الله أيها المسلمون عباد الله عندنا نطبوچن ስለ ነብዩ አለይሂ ሰላቱ ወሰላም መሐባ የነብዩን አለይሂ ሰላቱ ወሰላም ፍቅር ተኮር የሆኑ ነጥቦችን እንመለከታለን። በዚህ ርዕሴ ስለ ነብዩ አለይሂ ሰላቱ ወሰላም መሐባ የነብዩን ፍቅር እንዴት ነው የምንወዳቸው? መሐባቸው ፍቅራቸው በምን ይገለጣል? ይሄንን ይሆናል በተከታታይ የሚሰጥ ይሆናል بإذنillah ኢንሻአላህ። ሌላ የነብዩን አለይሂ ሰላቱ ወሰላም ፍቅር በተመለከተ ሁኔታው ወይም ያለንበት ወር የግድ የሚያስገድደንና ለኡማው ለማህበረሰቡ ማስረዳት ያለብን ከሸሪዓ ጋር የሚጋጩ ነገራቶችን በተጠንቀቅ እንዲሆን ሰውን ያለብንን ግዴታ ለመወጣት መንገር አለብን። ምሳሌ ነብዩን አለይሂ ሰላቱ ወሰላም ለመውደድ በሚል መውሊድ ይወጣል። መውሊድ ላይ ያሉ የሚሰነዘሩ ሹብሃዎች አሉ። ከሐዲስ ከቁርአን አንፃር ከሰለፎች ግንዛቤ መነሻቸው መድረሻቸው ምን ይመስላል? ሁለተኛ ርዕሳችን ነው። እነሱ የሚያመጧቸው ሹብሃዎች ላይ ደግሞ ተኮር የሚሰጡ መልሶች አሉ። በዚህ ጉዳይ ላይ ነብዩን አለይሂ ሰላቱ ወሰላም ስናወድሳቸው ስናመሰግናቸው ግጥም ስንገጥም የግጥማችን ልክ
እስከምን ድረስ ነው መሄድ ያለበት? እነዚህን ርዕሶችና እንዲሁም የተለያዩ የሙብተዲዓዎችና ወደዚህ ጉዳይ የሚገፉ ሰዎች አህባሾችን ይመስል የሚያመጧቸውና የተናገሯቸው ነጥቦች አሉ። በዚህ ጉዳይ ላይ የሚያትቱ ነጥቦችን ቀደም ተከተሉን ጠብቆ ይሄዳል ኢንሻአላህ። ለመከታተል እንዲመቻቸው ነው። አንደኛ ርዕሴ ነብዩና አለይሂ ሰላቱ ወሰላም እንዴት ነው አወዳደዳችን? ነብዩና አለይሂ ሰላቱ ወሰላም መውደድ አለብን። ነብዩና አለይሂ ሰላቱ ወሰላም መውደድ ትልቁና ዋና ያለን አንጥሮ ሀብት ካፒታላችን ፊ ዱንያ ወልአኺራ። የነብዩ ፍቅር የሌለው ሰው የለም። ነብዩና አለይሂ ሰላቱ ወሰላም የማይወድ ሰው ሰውነቱ የለም። በዱንያም በአኺራም ኪሳራ ነው ያለበት። ስለዚህ ነብዩና አለይሂ ሰላቱ ወሰላም መውደድ ማፍቀር በነብዩ አለይሂ ሰላቱ ወሰላም ማለት ነው። ኡመተል ኢስላም ሙስሊም ወንድሞች እህቶች አባቶች እነ ሚን ከማሊ ሕክመቲ ረብ ወከማሊ ዐድሊህ አላህ ሱብሓነሁ ወተዓላ ከፍትሃዊነቱ አላህ ሱብሓነሁ ወተዓላ ሙሉ ከሆነ ጥበቡ ይመደባል። ምን አንበዐሰ ሩሱለሁ ሙበሽሪነ ወሙንዚሪን አላህ መላእክተኞችን አስጠንቃቂ መላእክተኞችን ምን እንዳይከተሉ ወደ መጥፎ እንዳይሄዱ የሚያስጠነቅቁ ነብያቶችንና ጥሪን ተውሂድን የተከተሉ ሰዎችን ደስታ ብስራት ነጋሪ ሙርሰሎችን አላህ መላኩ። ይህ ከታላላቅ ጸጋዎቹ አንዱና ቀዳሚው ለምንድነው? ሊዩቅመ ሁጀተን ዐለናስ ሙርሰሎችን በመላክ በሰው ልጆች ላይ አለል ዒባድ ሁጃውን ሊያቋቁም ነው። አላህ ነግሬያለሁ፣ አስረድቻለሁ፣ አስተምሬያለሁ፣ መላእክተኛ ልኬያለሁ፣ ኪታብ አውርጃለሁ ብሎ አላህ ሱብሓነሁ ወተዓላ የውመል ቂያማ ምንም መከራከሪያ ነጥብ እንዳይኖራቸው ለሰው ልጆች አላህ ሱብሓነሁ ወተዓላ ይህን መስመር እያመቻቸ ይህንን ያደረገ አላህ የቁሉ ላሁ ጀለ ወዐላ ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሁጀቱን በዕደ ሩሱል ይላል አላህ ሱብሓነሁ ወተዓላ። ሙርሰሎችን ላከን ብስራት ነጋሪ ለተከተላቸው አስጠንቃቂ ለተቃረናቸው። ይሄን ያደረግነው ለምንድነው? ሊአላ የኩነ ሊናሲ ዐለላህ በአላህ ሱብሓነሁ ወተዓላ ላይ ለሰው ልጆች እንዳይኖራቸው ነው ሁጃ የመከራከሪያ ነጥብ በዕደ ሩሱል ከመላእክተኞች በኋላ ማለት ነው። ደርሷቸዋል፣ ተምረዋል፣ ደርሷቸዋል። ነብዩና አለይሂ ሰላቱ ወሰላም በህይወት ባናገኛቸውም እንኳን ነብዩና አለይሂ ሰላቱ ወሰላም ስራቸውን አስተምሮታቸውን በኪታብ ሚን ቡጡኒል ኩቱብ እየተመለከትን ነው። ስለዚህ ነብዩና አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ልኮልናል። ትልቅ ኒዕማ ነው። ወጀዐለ አላህ አርሩሱለ ሙተፋዊቲነ ፊል ፈድል በደረጃ ደግሞ ሙርሰሎችን አላህ ልኳል። አዎ የላከበት ጥበቡ ይሄ ነው ጥበቡ ምንድነው? ብስራት እንዲነግሩ የብስራት አዋጅ እንዲነግሩ ለተከተላቸው አቂዳውን ለያዘ ተውሂዱን ለያዘ ሱናውን ለጠበቀ ዲኑን ለጠበቀ እና እምነቱን ለጠበቀ አካል ብስራት ነጋሪ አድርጎ ነው አላህ የላካቸው። እንዲሁም አስጠንቃቂ አድርጎ ልኳል። አላህ አስጠንቃቂ አድርጓል። ዲኑን የተቃረነ ቁርአንን የተቃረነ ነብያቶችን የተቃረነን አስጠንቃቂ አድርጎ ነው የላካቸው። ነገር ግን ሙርሰሎች መካከል ደግሞ ሙርሰሎች ሁሉ ከመጀመሪያ እስከ መጨረሻ እኩል ናቸው ማለት አይደለም። ደረጃ አላቸው። አላህ በቁርአን ይላል تلك الرسل فضلنا بعضهم على بعض منهم من كلم الله ورفع بعضهم درجات ይላል አላህ Subhanahu Wa Ta'ala። እነዚህ ሙርሰሎች ይላል አላህ Subhanahu Wa Ta'ala እነዚህ መላእክተኞች فضلنا بعضهم على بعض كفيلون بكفيل لا يبلج أستنال أبلالتنال منهم من كلم الله كموسى ومحمد كالنسوس الله ينقروا الله موسى محمد يمثل مالتنا ورفع بعضهم درجات كفيلوچن بدرجة ككفيلوچ يبلاي أدرقواتشوال الله نعم ሙርሰሎች ምርጦች እንቁ የሰው ልጅ እንቁ ከመሆናቸው ጋር ነገር ግን አላህ Subhanahu Wa Ta'ala እርስ በርስ እየተልቅ አለና አበላልጧል። አላህ Subhanahu Wa Ta'ala ለምሳሌ اختار اولي العزم الخمسه نوحا وابراهيم وموسى وعيسى وسيد ولد ادم محمد الله سبحانه وتعالى نوحን መርጧል። አምስቱን ኡሉል አዝሞችን ኖህን፣ ኢብራሂምን፣ ሙሳን፣ ዒሳን የሰው ልጆች ሁሉ አለቃ የሆኑትን ሙሐመድ አለይሂ ሰላቱ ወሰላም እነዚህን አምስቱን ኡሉል አዝሞችን መርጧቸዋል አላህ። ሙርሰሎች ከሰው ልጆች ሁሉ ጥግ እርከን ላይ ያሉ ናቸው ሙርሰሎች። ነዓም مع ذلك ደግሞ ከሙርሰሎች ውስጥ አምስቱ ደግሞ ምርጦች ናቸው። ያዝልኝ واختار الخليلين እንደገና ከአምስቱ ከኡሉል አዝሞች ውስጥ ደግሞ ሁለቱን ታላላቅ ወዳጆቹን መረጠ አላህ ኢብራሂም ወሙሐመድ ኢብራሂምንና ሙሐመድን መረጣቸው አላህ።
ثم اصطفى محمدا صلى الله عليه وسلم على سائر الأنبياء والمرسلين ከሌሎች ሙርሰሎችና ከሌሎች ታላላቆች ከሁለቱ ኸሊሎች ማን መረጠ? ሙሐመድን አለይሂ ሰላቱ ወሰለም አላህ መረጣቸው። ወጀዐለሁ ሰይደሁም የሁሉም አለቃ አይነት አደረጋቸው። በል ወአፍضل الخلق አረከፍጥር ሁሉ የበላይ አደረጋቸው። ማንን? ሙሐመድን አለይሂ ሰላቱ ወሰለም። فهو أفضل خلق الله على الإطلاق ያለምንም ገደብ ነብዩ አለይሂ ሰላቱ ወሰለም የሁሉም የበላይ ናቸው። ያለምንም ገደብ እስከዚህ ድረስ ማተለው እስከዚህ ድረስ ሳተረ አላህ ነብዩ አለይሂ ሰላቱ ወሰላምን አላህ መርጧቸዋል። እንግዲህ የደረጃን እርከን ጥግ ላይ የያዙት ማናቸው? ነብዩ አለይሂ ሰላቱ ወሰላም ሙሐመድ بعثه الله سبحانه وتعالى ላካቸው ነብዩን አለይሂ ሰላቱ ወሰላም برسالة عامة إلى جميع الثقلين ወደ ሁለቱም ግዙፍ ዓለማት ነው አላህ የላካቸው። ወደ ማን? ወደ ሰው ልጆችና ወደ ጅኖች አላህ Subhanahu Wa Ta'ala ልኳቸዋል። ለዚህም ይላል አላህ وما أرسلناك إلا كافة للناس بشيرا ونذيرا وما أرسلناك ألاكنهم إلا كافة للناس لمن لو የሰው ልጅ ጅንም ይገባል ይላል الناس يعم بني البشر በኒ አደምና ጅኖችንም ያካትታል ይላሉ አህሉል ዒልም። ኢላ ካፈተን ሊናሲ ለመላው የሰው ልጅና ለአጋንንት እንጂ አላክን ለሁሉም ነው ይላል። በሺራን ወነዚራ ብስራት ነጋሪ ለተከተለ አስጠንቃቂ እምቢላለ ወዮለህ እያልክ ታው እንዳትቃረን እያል ይህን እንድታስረዳ ነው የላክን ይላል። እዚህ እንጂ አላክን ነብዩና አለይሂ ሰላቱ ወሰላም እንግዲህ إلى كافة الثقلين يتلقوا بعثه الله لاكاتشو ملاكتنيون على حين فترة من الرسل واندراس من العلم أو كتبت أفابت ساعات من قد قدانا عرم ببلو ساعات من قدو عرم ببلو ساعات انكفات ببزابت ساعات مرسلوش بالتقوى بمكاكا لا يكفتت باللبت ساعات نو الله سبحانه وتعالى ملاكتنيون نبينا عليه الصلاة والسلام يلاكاتشو عندهم من يلالو كحديث استنباط أدرجوا يوسطان وقد طبق الأرض جهل عظيم وضلال مبين يلال قلت يهونا تأمتنا قلت يهونا ما هيمنا مدرن اندال شفنواتنا مدرن اندال وات أدرجواتنا ما نسمتو نبي عليه الصلاة والسلام سمتو تلاقوا ينيا نبي محمد عليه الصلاة والسلام وندرست الملة الحنيفية يا إبراهيم قدانا قد يالتشوا يتوحيد قدانا أفتى عرم بلطوات نبر فلم يبقى عليها مدر لا عندهم ما النبرم إلا نزر من الناس يتوسموا سوتشنجي يتوسم السم انقرضوا قبيل بعثة النبي صلى الله عليه وسلم إلى الشيخ الإسلام عنده تنش كما لا كاتشو بفيت أدم مثل القول الله سبحانه وتعالى ملكتني ونبي عليه الصلاة والسلام بنقرون حادث إمام مسلم صحيحة شولاي باس كمتوت انده لالو وإن الله نظر إلى أهل الأرض فمكتهم عربهم وعجمهم الله سبحانه وتعالى وجمدر أهل الأرض تملكتاتهم فمكتهم تقطباتهم الله عربهم وعجمهم عربونم عجمونم اندل الله سبحانه وتعالى تقطب إلا بقايا من أهل الكتاب كأهل الكتاب يتوسنوا قريتو يسيقروا ሌላውን እንዳለ ተቆጣ ለምን ዲኑን ለቋል እምነት የለ ምን የለ ዱንያ በልተዋለች እምነቱን ትቶታል አደራውን አልተወጣም ትቶታል በዚህ ጉዳይ ማለት ነው አላህ Subhanahu Wa Ta'ala ስለ ነብዩ አለይሂ ሰላቱ ወሰለም ጉዳይ እኛ እንድንወዳቸው እንድናፈቅራቸው እንድንከተላቸው ከባንዲራቸው ስር እንድንሆን አላህ Subhanahu Wa Ta'ala አዘዘ يقول الله جل وعلا قل يا أيها الناس إني رسول الله إليكم جميعا محمد هو يبلاتشو يا أيها الناس أن أنت يسول جوتشو يبلاتشو أقال أنت نجمرو إني رسول الله إليكم جميعا أني وجه اللاتشم يتلاقوا يا الله ملاك تنيانا يبلاتشو سلزي نبي عليه الصلاة والسلام ودملو يسول يجن يتلاقوا بلوم ወደ ጅን ጨመር ማለት ነው ነብዩ አለይሂ ሰላም ወማ خلقቱል ጅነ ወልኢንሰ ኢላ ሊዕቡዱን በተውሂድ ተልከዋል ተውሂድን አስተምረዋል ነብያቶች ሲላኩ የበኒ እስራኤል ነብያቶች ለቀውምህም ወደ ህዝባቸው ይላኩ ነበር ነብዩ አለይሂ ሰላቱ ወሰለም ግን ወደ መላው የሰው ዘር ነው የተላኩ ረሱል አለይሂ ሰላቱ ወሰለም ወደ አረብም ማለት ወደ አረብም ብቻ አይደለም አረቡንም ፈረንጁንም በቃ ኢሮፑንም ላቲንንም አፍሪካንም
ሁሉንም የሚያካትት ነው። የተቀበለ ተቀብሏል፣ ያልተቀበለ እምቢ ብሏል እንጂ መላእክተኛው መሐመድ አለይሂ ሰላቱ ወሰላም የተላኩት ለተወሰኑ ጎሳዎች ሳይሆን ለመላው የሰው ልጅ ናቸው። የኢሳ ብስራት ኢሳ አለይሂ ሰላም ታላቁ የአላህ ነብይ ምን ብሏል? ከኔ በኋላ ይመጣል አለ። ማን አህመድ ይመጣል ይላል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ታላቅ ናቸው። የነብዩን አለይሂ ሰላቱ ወሰላም ጎዳና ልንከተል አላህ Subhanahu Wa Ta'ala አዞናል። እንግዲህ መሐባቸው የግድ ነው። ነብዩን አለይሂ ሰላቱ ወሰላም ማፍቀር የግድ ነው። ነብዩን ማክበር የግድ ነው። ነብዩን መውደድ የግድ ነው። መከተል የግድ ነው። እግር በእግር የኛ ሞዴል የኛ አርአያ እኛ ፊት ለፊት ኢማማችን ኢማም ለኛ እኮ ብቻ አይደለም ኢማሙል ሙርሰሊን ኢማሙል ቃኢሚን ኢማሙስ ሳኢሚን ኢማሙል ሙጃሂዲን መላእክተኛው ነብዩ አለይሂ ሰላቱ ወሰላም እንዴት አትወዳቸው እንዴት አንወዳቸው? ከአላህ ጋር ያስተዋወቁን እኮ ናቸው። መላውን የሰው ልጅ መላውን አካል የዳነ አካል የዳነው ቢሰበብ ነብዩ ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ወሰላም ምክንያት